ብሔራዊ ባንክ አዲስ መግለጫ አውጥቷል። እንኳን ደህና መጣችሁ ወደዚህ ቻናል። እኔ ጠበቃ ምህረት ነኝ። የዛሬው ወቅታዊ መረጃ ደግሞ በዚሁ አሁን ባለንበት በጥቅምት 14 ቀን 2018 ዓ.ም ላይ በብሔራዊ ባንክ የተሰጠን መግለጫ የሚመለከት ነው። ይህ ምንድነው? እንግዲህ በተሰጠው መግለጫ መሰረት የተባለው ነጋዴዎችና የንግድ ድርጅት ያላቸው ሰዎች ለንግድ ስራቸው ተብሎ ከተከፈተውና በገቢዎች ተቋም ካስመዘገቡት የባንክ ሂሳብ ውጪ በሌላ ሂሳብ ቁጥር እንዲሁም ደግሞ በሶስተኛ ወገኖች ሂሳብ ቁጥር ወይም ሂሳብ እየተጠቀሙ ይገኛሉ ነው የተባለው። ይህንንም የሚፈጽሙት ከግብር ሰብሳቢ ባለስልጣናት ራሳቸውን ለመደበቅ እንደሆነ ይገልጻል መግለጫው። በመሆኑ ምንድነው የተባለው? እንግዲህ ይህንን ስራ የሚሰሩት እነዚህ ነጋዴዎች የወንጀል ድርጊት ውስጥ ተሳታፊ በመሆን ያገኙት ወይም በህገወጥ ድርጊት ያገኙት ገንዘብ ሊሆን እንደሚችል እንዲሁም ደግሞ ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ የገንዘብ ልውውጦች ወይም ትራንዛክሽኖች ሊሆኑ እንደሚችሉ ተገልጿል። ስለዚህ የፋይናንስ ስርዓቱን ጤናማ ለማድረግ የኢኮኖሚ ደህንነትን ለመጠበቅ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለወንጀል ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን ለብሔራዊ ባንክ እንዲልኩ ትዕዛዝ አስተላልፏል። ባንኮችን ማለት ነው። ምናልባት ይሄንን ጋዜጣዊ መግለጫ እንግዲህ መግለጫ እንደመሆኑ እየሰማችሁ ልትኖሩ ትችላላችሁ። ካልሰማችሁም በዚህ መልኩ አቅርቤላችኋለሁ ማለት ነው። ወቅታዊ የሆኑ እንዲሁም በህግ ዙሪያ በየዕለት የሚያጋጥሟችሁን ችግሮች የምትፈቱባቸውን የህግ መረጃዎች ሳቀርብላችሁ ደስ ይለኛል። እንግዲህ ከቀናት በኋላ በሌላ ህግ ነክ መረጃ እመለሳለሁ። መልካም ጊዜ